አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ ሁላችንም ሰላም ብያለሁ። እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ዛሬ የማሳያችሁ ዩቲዩብ ለመክፈት አስባችሁ እንዴት እንክፈተው፣ ኢሜል አከፋፈት እንዴት ነው የሚከፈተው ብላችሁ ላሰባችሁ ለዩቲዩብም ይሆናል ለፌስቡክም ይሆናል ለዋትስአፕም እንዲሁም አዲስ ጀዋል ገዝተን ሌላ ጊዜ ጀዋል መሀላ ከምናስከፍት ራሳችን ብንከፍት ኢሜላችንን ማንም ባያውቀው ራሳችን ለምን አንከፍትም ጀዋል መሀላ ከምናስከፍት ብላችሁ ለምታስቡ ልጆች ትክክለኛ የኢሜል አከፋፈት አሳያችኋለሁ። ከዚህ በፊትም ዩቲዩብ ከፍታችሁ የምትጠቀሙ ልጆች የኔ ኢሜል ትክክል ነው ወይስ አይደለም፣ እኔ ዩቲዩብ አለኝ ግን አከፋፈቱን አልቻልኩበትም ምላችሁ የምትጠራጠሩ ልጆች ካላችሁ በዚያው አሳያችኋለሁ። ከዚያ በፊት ለቻናሌ አዲስ የሆናችሁ ካላችሁ ይህን ቪዲዮ እያያችሁ ሰብስክራይብ አድርጉኝ። ካሊድ አብ ብላችሁ ሰርች ስታደርጉ እንደዚህ ይመጣላችኋል። የኔ ቻናል ይሄ የኔ ቻናል ነው። አንድ ጊዜ እንደዚህ ፕሮፋይሉን በመጫን እንደዚህ የምለቀው ቪዲዮ ይመጣላችኋል። ከዚህ ካሰመርኩበት ውስጥ ሆም ቪዲዮ ፕሌይሊስት ኮሜንት የሚል አለ። ቪዲዮ ከሚለው ከዚህ ጋር ከመጣችሁ ከዚህ ጋር ቪዲዮ ከሚለው ማታችሁ ቀጥታ የምለቃችሁ ቪዲዮ ጠቅላላ ይታያችኋል። አስተማሪ ይጠቅማን ብዬ አንዳንድ ቪዲዮ የምለቃቸው ሁሉንም ማየት ትችላላችሁ። አይታችሁ ለእናንተ ጠቃሚ ቪዲዮ ታገኙበታላችሁ። ሰብስክራይብ አድርጋችሁ እንደዚህ ቀይ ሆኖ ይመጣላችኋል። የምለቀው ቪዲዮ ደግሞ ለእናንተ ቶሎ እንዲደርሳችሁ የደወል ምልክቷን ይችን አንድ ጊዜ ተጭናችሁ ኦል የምትለውን የላይኛዋን ይችን አንድ ጊዜ እንደዚህ ታባራታላችሁ። ከዛ በኋላ የምለቀው ቪዲዮ ለእናንተ ልክ እንደ ሜሴጅ ይደርሳችኋል ማለት ነው። አሁን ወደ ትምህርቱ ስንገባ እንዴት ነው የሚከፈተው? ተከታተሉኝ፣ በትዕግስት ተከታተሉ። አንድ ነገር ለመማር ለማወቅ ትዕግስት ያስፈልጋል። በትዕግስት ለማየት ሞክሩ። ሴቲንግ ውስጥ እንገባለን። ከዚህ በቀይ መስመር ካሰመርኩ በላይ ሴቲንግ ውስጥ እንገባለን። ሴቲንግ ውስጥ ከዚህ ጋር ስንገባ ለእናንተ እንደዚህ ሆኖ ይመጣላችኋል። እንደዚህ ታንሸራቱና ጀነራል ከሚለው ከዚህ ጋር በቀይ ካሰመርኩበት ላይ አንድ ጊዜ ትመታላችሁ። ከዚያ በቀይ ካሰመርኩበት ላይ አሁንም አካውንት ከሚለው ላይ አንድ ጊዜ ትመታላችሁ። እንደዚህ ሲመጣላችሁ አድ አካውንት ከሚለው በቀይ ካሰመርኩበት ላይ በዚህ ጋር አንድ ጊዜ ትመታላችሁ። ቀስ ብላችሁ በትዕግስት ለማየት ሞክሩ። አንድ ነገር ለመማር ለማወቅ ትዕግስት ያስፈልጋል። እንደዚህ ከመጣላችሁ በኋላ ደግሞ ጎግል ከሚለው በቀይ ካሰመርኩበት ይህን አንድ ጊዜ ትጫናላችሁ። እንደዚህ ይመጣላችኋል። ለእናንተ እንደዚህ ከመጣላችሁ በኋላ የጀዋላችሁ የስክሪን ኮድ የጃይዝ ኮድ ሲመጣላችሁ የኔ ኮድ እንደዚህ ነው። ከፍተዋለሁኝ። እንደዚህ ከመጣላችሁ በኋላ ከስር በቀይ ካሰመርኩበት ላይ ክሬት አካውንት ከሚለው አንድ ጊዜ እንጫናለን። እንደዚህ ስንጫን አሁንም በቀይ ካሰመርኩበት የታይኛውን ቱ ማንጌ ማይ ቢዝነስ ከሚለው አንድ ጊዜ እንጫናለን። እንደዚህ ከመጣልን በኋላ ከዚህ ጋር በስማችን እንጽፋለን። ለእናንተ ነው ማሳያችሁ። እኔ ካሊድ ሰይድ እለዋለሁ። እንደዚህ ካረኩት በኋላ
ኔክስት እለዋለሁኝ። ኔክስት እለዋለሁ ከዚህ ጋር ኔክስት ካልኩ በኋላ እንደዚህ ሲመጣልኛል። እንደዚህ ከመጣልኝ በኋላ ከዚህ ጋር ዴይ ይላል፣ የተወለዳችሁበትን ቀን ይላል። እኔ ለምሳሌ ለእናንተ ነው የማሳያችሁ 21 እለዋለሁኝ። ከዚህ ደግሞ የመጀመሪያውን አደርገዋለሁኝ ከዚህ ጋር ማለት ነው። የመጀመሪያውን አደርገዋለሁኝ። ዩር ከሚለው ደግሞ ከዚህ ጋር በ1984 እለዋለሁ። ከዛ ደግሞ ጀንደር ከሚለው ጾታ ነው፣ ሴት ወይስ ወንድ ይላል። እኔ ወንድ እለዋለሁኝ። ከዛ እንደዚህ ስንጨርስ ኔክስት አረጋዋለሁ። እንደዚህ ሲመጣልን ኢሜላችን አማራጭ ይሰጣናል ማለት ነው። ኢሜል ራሱ ነው ሰርቶ የሚያመጣላችሁ። እንደዚህ ስማችሁን አዟዙሮ ያመጣላችኋል። እናንተ እንደዚህ ሁለት አማራጭ ኢሜል ሲሰጣችሁ ወይም የመጀመሪያውም ወይም ሁለተኛውን እኔ ይህንን አረጋዋለሁኝ። ካሊድ ሰይድ 9 ቁጥር ጽፎ gmail.com የሚለውን እመርጣለሁ። ከዛ እንደዚህ አድርጌ አበራዋለሁ። እንደዚህ አድርጌ ካበራሁት በኋላ እቺ በራ አይደለ? እንደዚህ ከበራ በኋላ ኔክስት እለዋለሁ ከስር። ከዛ ኔክስት እለዋለሁ ከስር። ይሄን አንድ ጊዜ ከመታወት በኋላ ፓስወርድ ነው እዚህ ጋር የሚጠይቃችሁ። ፓስወርድ ትክክለኛ ፓስወርድ ታስገባላችሁ። ፓስወርድ ቁጥር ያስፈልገዋል፣ ስም ያስፈልገዋል፣ አማርኛ ጽሑፍ ያስፈልገውም፣ እንግሊዝኛ ነው። እኔ ፓስወርድ ለእናንተ ለማሳየት ስለሆነ ካሊድ ብዬ ይችን አንድ ጊዜ ታባራታላችሁ እንዳይሳሳታችሁ። ይችን አንድ ጊዜ ታባሩና እንደዚህ ያመጣላችኋል። 1 2 3 4 5 1 2 3 4 5 ትለዋለሁ። አሁንም የላይኛውን ከታይ እደግመዋለሁ። ካሊድ ብዬ አሁንም 1 2 3 4 5 1 2 3 4 5 እናንተ የፈለጋችሁትን ኮድ ማስገባት ትችላላችሁ። እንደዚህ አድርጋችሁ ያው አማርኛ መግባት የለበትም፣ እንግሊዝኛና ቁጥር መስጠት አለባችሁ። ትክክለኛ ሲሆን ይቀበላችኋል። ትክክል ካላስገባችሁ እሺ አይላችሁም ከዚህ ጋር ማለት ነው። ከዚያ ስትጨርሱ ይችን እንደዚህ አድርጋችሁ ኔክስት ትሉታላችሁ። ከዚህ ጋር ኔክስት የሚለውን እንደዚህ ትመታላችሁ። አሁን ደግሞ ቁጥር ይጠይቃቸዋል። እኔ ቁጥሬን አስገባለሁ። ቁጥሬን ካስገባው በኋላ የስ የሚለውን ከዚህ ጋር እመታለሁኝ። የስ የሚለውን አንድ ጊዜ እጫናለሁ። እንደዚህ ያመጣልኛል። ኮዱን አስገባለሁ። ሜሴጅ ልኮልኛል። ኔክስት እለዋለሁኝ። አሁንም ኔክስት እለዋለሁ። እንደዚህ ሲመጣላችሁ ታንሸራቱና ከስር አግሪ የሚለውን በቀይ መስመር ያሰመርኩበትን አግሪ የሚለውን ትመታላችሁ። እንደዚህ ከመታችሁ በኋላ
አሁን ኢሜል ከፍተን ጨርሰናል ማለት ነው። ኢሜል ከፍተን ጨርሰናል። ከዚያ በፊት ግን የማስተላለፍላችሁ ፓስወርድና ኢሜላችሁን መርሳት በፍጹም የለባችሁም። ፓስወርድና ኢሜላችሁን መርሳት የለባችሁም። ፓስወርድ ስታስገቡ ኢሜል እንኳን በሁሉ ቦታ ላይ ይቀመጣል። ፓስወርዳችሁን ግን መርሳት የለባችሁም። እንዳስገባችሁት ፎቶ ታነሱና ከዛ ከጀዋላችሁ ከፎቶ ውስጥ ይቀመጣል። ሌላ ጊዜ ደግሞ ያ ጀዋል ተበላሽቶ ፓስወርዳችሁ ጭራሽ እንዳይጠፋችሁ በወረቀት ጽፋችሁ ማስቀመጥ አለባችሁ። ኢሜል አንድ ጊዜ ትክክለኛ የሆነ ኢሜል ከከፈታችሁ በኋላ ሁል ጊዜ እናንተ አትቸገሩም። ጀዋላችሁን ሰው ክፈቱልን ምናምን ብላችሁ አትጠይቁም፣ እራሳችሁ ትከፍታላችሁ ማለት ነው። አሁን ወደ ዩቲዩብ ቻናላችን እንሄዳለን። ዩቲዩብ ቻናል ውስጥ እንደዚህ ከገባን በኋላ እንደዚህ ዩቲዩብ ቻናል ውስጥ ስንገባ ከላይ ብሎ የሚመጣልኝ የኔ የፕሮፋይል ምልክት ነው። ፕሮፋይልን አንድ ጊዜ እንደዚህ ስጫን ከዚህ ጋር ትንሽ የቀስት ምልክት ታመጣለች። እሷን ቀስቷን አንድ ጊዜ ስንጫን አዲስ ያስገባሁት ኢሜል ይመጣልኛል። ካሊድ ሰይድ የሚለውን ከታይ ይህንን አዲስ የከፈትኩት ነው። ለእናንተ ከዚህ በፊት ኢሜል ከፍታችሁ ከሆነ እንደዚህ ይመጣላችኋል። አሁን አዲስ የከፈትኩት ይሄ ካሊድ ሰይድ ብዬ የከፈትኩት አዲስ ቻናሌ ነው። እንደዚህ አንድ ጊዜ ስጫነው ከፈተ ማለት ነው። ከዚያ አሁንም ተመልሼ ከዚህ ከፕሮፋይል ጫንና እንደዚህ ስጫን እንደዚህ ይመጣላችኋል። ዩር ቻናል የሚለውን ከዚህ ጋር አንድ ጊዜ እጫናለሁ። አሁን እንደዚህ ሲመጣላችሁ ክሬት ቻናል የሚለውን ይህንን አንድ ጊዜ ትጫናላችሁ። አሁን ዩቲዩብ ቻናል ከፍተን ጨርሰናል። ስማችንን መቀየር ከፈለግን ከዚህ ጋር የሴቲንግ ምልክት አንድ ጊዜ እንጫንና ይችን አንድ ጊዜ እንጫናለን። ከዚያ የምንፈልገውን በአማርኛ ከዚያ ውጭ ካሊድ እለዋለሁኝ። ከዚያ ኦኬ ስለው አሁን ስሜን ቀየረልኝ። በእንግሊዝኛ ነበረ ቀየርኩት ማለት ነው። ከዛ በኋላ ያው ቪዲዮ ለመጫን ይህንን አንድ ጊዜ የቪዲዮ ምልክት ተጭናችሁ ወደ ጋላሪ ያስገባችኋል። እናንተ የምትፈልጉትን ቪዲዮ እየቀረጻችሁ እየሰራችሁ መቦሰት ትችላላችሁ። ያልገባችሁን ነገር ካለ ኮሜንት አስቀምጡልኝ፣ ኮሜንት አነባለሁ። ሌላ ጥያቄም ካላችሁ ፕሮፋይል እንዴት እንደሚቀየር ፕሮፋይላችሁን በየጊዜው እንዴት እንደምትቀያይሩት የምትፈልጉትን ፕሮፋይል ለማድረግ ይሱን በሌላ ቪዲዮ አስተምራለሁ። ሌላ ሀሳብ ጥያቄም ካላችሁ ኮሜንት ላይ ጻፉልኝ። በውስጥ መስመር እንነጋገራለን። ሰላም ቆዩ።